ሰላም ጤና ይስጥልን። ዛሬ የምናየው ስለ ጎግል ኮላቦሬሽን ይሆናል። ጎግል ኮላቦሬሽን ለመስራት መጀመሪያ ኢሜላችን ከከፈተን በኋላ ወደ ጎግል ድራይቭ እንገባለን። ጎግል ድራይቭ ከገባን በኋላ የምናገኘው ጎግል ኢንቫይሮንመንት ወይም ጎግል ድራይቭ ኢንቫይሮንመንት ነው። እዛ ውስጥ ምን እናገኛለን ማለት ነው? ኒው የሚለው ጋር እንሄዳለን። ኒው የሚለውን ክሊክ ስናደርገው ጎግል ዶክ የሚለው እናገኛለን። ጎግል ዶክስ ስንከፍተው እንደ አይነት አንታይትል ዶክመንት የሚል ይመጣልናል። እዛ ጋር የራሳችን የዶክመንቱ ታይትል እንስጠው። ለምሳሌ አንታይትል የሚለውን ሌት ስታርት ኮላቦሬሽን እንበለው። ሌት ስታርት ኮላቦሬሽን ብዬዋለሁ። እሱን ካልኩኝ በኋላ ቀጥታ ወደዚህ እገባለሁ። ሼር የሚለውን ክሊክ ታደርጉታላችሁ። የምትልኩት ግሩፕም ይሁን ኢንዲቪጁዋል የሆነውን ኢሜልን እዚህ ጋር ታስገቡታላችሁ። ለዚህ ኢሜል ባለቤት ልካለው። እዚች ጋር ስትልኩ ያ ሰው ኤዲተር ወይም ቪውር ብቻ እንዲያደርግ ከፈለጋችሁ ወይም ሜምበር ብቻ እንዲሆን ወይም ኮሚቴ ብቻ እንዲሆን ከፈለጋችሁ ያ ኤዲቲንግ አፕዴት የምታደርጉት ነገር ከእናንተ ጋር እኩል ሼር እንዲያደርግ ከፈለጋችሁ እቺን ትመርጡታላችሁ። ከዛ ሴንድ ነው የምትሉት። ሰንድ ካላችሁ ይሄ ኢንቫይሮንመንት መጥቶልኛል ሰንድ ትሉታላችሁ ማለት ነው። እዚህ ኢንቫይሮንመንት ላይ የተወሰነ ክላውድ ሪሌቲቭ የሆነውን የሪሰርች ታይትል ልጻፍላችሁ። ለምሳሌ ሪሰርች ኤሪያ የሆነውን ክላውድ ሪሌቲቭ አራውንድ 10 ለራስ ለሆኑ ተማሪዎች 10 ተማሪዎች የግሩፕ አሳይመንት ከዚህ የራሳቸውን እንዲመርጡና እንዲወስዱ አደርጋለሁ። አንዱ መረጠውን አንዱ እንዳይመርጥ አደርገው ነገር አለው። ከዛ ሌላ ኢንቫይሮንመንት ላይ ያኛው ባለቤት ያለበት ቦታ ይሄድና ልክ እዚህ ጋር ጎግል ድራይቭ ላይ ብዬ ገባለሁ። ጎግል ድራይቭ ብዬ ከገባው በኋላ ቅድም ለመላክ ስንፈልገው ፓራላሊ ያያችሁ ለመላክ ስንፈልገው ምንድነው ያልኩት? ጎግል ኒው ካልኩኝ በኋላ ጎግል ዶክ ነው። አሁን ለማየት ስለምፈልግ ሼር ዊዝም የሚለውን ክሊክ አደርጋለሁ። ያሁኗ የጻፍኳት ታይትሏችን ናት። አችን ታይትል መክፈት ብቻ ነው የሚጠብቅብኝ ማለት ነው። ይሄው እዚህ ጋር የጻፍኳት ሙሉ በሙሉ እዚህ አለ። ለምሳሌ እዚህ ጋር ኤዲት የሚለውን ልበላቸውና እዚህ ጋር አንድ እቺኛው ጋር አሁን እዚህ ጋር ነው ያለውት የመጀመሪያ ኤሪያ ላይ። ከዛ ሴሌክት ዩር ቶፒክ የሚለውን ልጽፍ ፈራራሊ እንዲታዩ እዚች ጋር እንዲሳረግ ይሄው እዚች ጋር ሴሌክት ዩር ፕሮጀክት ታይትል ብዬ ጻፍኩኝ። ኦንላይን ነው እነሱም እያዩ ያለ ሼር የተደረገው 2 ሰው ሊሆን ይችላል፣ ግሩፕ ሊሆን ይችላል። ሁሉም ፓርቲሲፔት እያደረጉ ነው። ከዛ አይነት ሲጽፈው እኔን አክቲቭ ያደርጋል። ማን እየጻፈ እንዳለ እዚህ ጋር ኢንዲኬት ያደርጋል። ለምሳሌ እዚች ጋር ይሄው አክቲቭ ነው። ይሄ ሜምበር ከዚህ ሜምበር ጋር አክቲቭ ነው ማለት ነው። ያ ማለት ኮላቦሬሽን ማለት ነው። ኮላቦሬት ማለት ሪሶርሱን ታይሙን ሼር እንደማድረግ ማለት ነው። ለምሳሌ ይሄኛው ሰው መጻፍ ይችላል፣ መብቱ ነው። እንደፈለገ ራሱን ሀሳብ መጨመር ከፈለገ እዚህ ጋር ወሬድ አድርጎ እሱ ሲጽፍ ወይም እሷ ሲጽፍ ይታየኛል ማለት ነው። ይሁት እዚህ ጋር ለምሳሌ ይሄኛው የመረጠው አንድ ተማሪ ይሄንን ታይትል ቢመርጥና አይ ሴሌክት የተለያዩ ተማሪዎች ቢኖሩ ከዛ የመረጠውን ታይትል የራሱን ታይትል እዚህ ጋር ቢመርጠው ይሄንን ታይትል የመረጠው ቢኒ የሚባለው ልጅ ቢሆን ቢኒ ይሄን ቢመርጠው እኔ ይሄን መረጥኩት ብሎ ቢኒ የራሱን ታይትል ሴሌክት ማድረግ ይችላል ማለት ነው። ለግሩፑ እንደዚህ ኤክስቴንድ አድርጋችሁ መጠቀም ትችላላችሁ። ይሄ አላማው 2 ሰው ወይም 3 ከዛ ግሩፕ የተለያዩ ግሩፖች ፕሮጀክት ሊሆን ይችላል፣ አሳይመንት ሊሆን ይችላል፣ ሪሰርች ሊሆን ይችላል። የተለያዩ ቦታ ሆኖ በአንድ ሚዲያ መጠቀም የሚያስችል ነውና ከወደዳችሁ ላይክ ሼር ታደርጋላችሁ። እናመሰግናለን።